እውነተኛው ነቢይ ዩሱፍ ዓለይሂ ሰላም። ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ይህ በቁርአን ውስጥ ካሉ እጅግ በጣም ማራኪና አደንዛዥ ታሪኮች ውስጥ ዋነኛው ሲሆን በታሪክ ውስጥ እንደ ቀናቻ፣ ጥላቻ፣ ኩራት፣ የወሲብ ፍላጎት፣ ማጭበርበር፣ ሴራና ተንኮል፣ ጭካኔና ሽብርን የመሳሰሉ የሰው ልጅ ድክመቶች ሲታዩበት እንደ ትዕግስት፣ ታማኝነት፣ ጀግንነት፣ ጥበበኝነት እና ርህራሄን የመሳሰሉ የተከበሩ ባህሪዎችንም እንመለከታለን። የታሪኩ የመውረጃ ምክንያት አይሁዶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ከእነርሱ የድሮ ነቢያቶች መካከል አንዱ ስለነበረው ነቢዩላህ ዩሱፍ ዐለይሂ ሰላም እንዲነግሯቸው ስለጠየቁ ሲሆን ታሪኩ ግን በአይሁዶች ጣልቃ ገብነት በከፊሉ ስለተዛባ በአላህ ሱብሓነሁ ወተዓላ ፍቃድ መሰረት በዝርዝርና እጅግ ማራኪ በሆነ መልኩ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደገና ወርዷል። የነቢዩላህ ዩሱፍ ዐለይሂ ሰላም ታሪክ ከመጀመሪያው እስከ መጨረሻው ኩልል ብሎ ሲፈስ የታሪኩ መሰረተ ሐሳብና ቅንብር በአስደናቂ ሁኔታ የተስተካከለ ነው። ታሪኩ የአላህን ኃይልና ታላቅነት ሲያስተምር በምንም ያክል ሁኔታ የሰው ልጅ ጣልቃ ቢገባም የእሱን አስተዳደር የበላይነት ማሸነፍ እንደማይችል ያሳያል። ዩሱፍ ዐለይሂ ሰላም ሕይወቱን በሙሉ ለእሱ ቅርብ በሆኑ ሰዎች ሴራ ሲንገላታ አሳልፏል። ወንድሞቹ እሱን ለመግደል ሲቀጥልም ሩቅ ሀገር ለመጣል አሴሩበት። ገና በሕፃንነቱም በትንሽዬ ዋጋ በባሮች ገበያ ላይ ተሸጠ። በወጣትነት ዕድሜውም የንጉሥ ባለቤትን ለማማገጥ ሞክረሃል በሚል የውሸት ውንጀላ እስር ቤት ተወረወረ። ነገር ግን ይህ ሁሉ ፈተና በሱ ላይ ቢያልፍም የግብፅ ንጉሥ የቅርብ ሚኒስቴር በመሆን የተላከበትን ነቢያዊ ጥሪ አድርሷል። ታሪኩ በቅደም ተከተል የቀረበ ሲሆን አስገራሚና አስተማሪ በሆነ መልኩ ከምዕራፍ ወደ ምዕራፍ ይዘዋወራል። ፀሐይ ምድርን በውበቷ ልታፈካ አድማሷን ስትዘረጋ እጅግ አስደናቂን ህልም ያየው ዩሱፍ ዐለይሂ ሰላም ከእንቅልፉ ነቃ። በህልሙም እጅግ በጣም ደስተኛ ስለነበረ በጉጉት ወደ አባቱ እየሮጠ በመሄድ ስላየው ህልም ለአባቱ እንዲህ በማለት ነገረው። አባቴ ሆይ እኔ 11 ከዋክብትን ፀሐይንና ጨረቃን በህልሜ ለእኔ ሰጋጆች ሆነው አየኋቸው አለው። አባቱም ይህንን በሰሙ ጊዜ ፊታቸው በደስታ አበራ። እሳቸው ዩሱፍ የእርሳቸውን የአባትና አያታቸውን ነቢያዊ ውርስ በዘራቸው እንዲያስቀጥልና የኢብራሂምን ቤት ብርሃን የአላህን መልእክቶች ለሰዎች በማስተላለፍ እንዲቀጥል እጅጉኑ ይፈልጉ ነበር። ነገር ግን ያዕቁብ ዐለይሂ ሰላም የዩሱፍን ወንድሞች ቀናቻ በጣም ይፈሩ ስለነበረ ዩሱፍ ህልሙን ለማንም እንዳይናገር አስጠነቀቁት። ህልሙንም እንዲህ በማለት ፈቱለት። እንደዚሁም እንዳየኸው ጌታህ ይመርጠሃል፣ ከንግግሮቹም ፍቺ ያስተምርሃል። ጸጋውንም ከአሁን በፊት በሁለቱ አባቶችህ በኢብራሂምና በኢስሐቅ እንዳሟላት በአንተ ላይና በያዕቁብ ዘሮች ላይ ይሞላታል። ጌታህ አዋቂ ጥበበኛ ነውና። ዩሱፍም የአባቱን ምክር በመቀበል ህልሙን ለማንም ሳይናገር ቀራ። ዩሱፍ አሁን 12 ዓመቱ ሲሆን ሸበላ፣ ጤነኛና የምስጉን ባህሪ ባለቤት ነው። የእናቱ ልጅ ቢንያሚንም የወንድሙን ፈለግ ተከትሏል። ከልጆቻቸው ሁላ በመልክም በባህሪም ወደር የማይገኝላቸው ዩሱፍና ቢንያሚን ታዲያ ሊደበቅ የማይችል ለየት ያለ ፍቅር አባታቸው ያዕቁብ ዘንድ ይገኛል። ያዕቁብ ከፍቅራቸው የተነሳ ዩሱፍና ቢንያሚን ከዓይናቸው ለአፍታም እንዲሰወሩ አይፈልጉም ነበር። እነርሱን ከመጥፎ ነገር ለመጠበቅ ሲሉም በቤት ውስጥና በአትክልት ስፍራዎች ላይ አብረው እንዲሰሩ ያደርጉ ነበር። ነገር ግን ይህ ያዕቁብ ለሁለቱ ልጆቻቸው ያላቸው ፍቅርና ቅርበት ወንድሞቹ በዩሱፍ ላይ መጥፎን ነገር እንዲያሴሩ አስገድዷቸዋል። በነገሩ ላይ ቅናት ያቃጠላቸው 10 የያዕቁብ ልጆች ቁጭ ብለው ስለ ዩሱፍና ወንድሙ ለማውራት ተቀጣጠሩ። እንደዚህም ሲሉ ተወያዩ። እኛ ጭፍሮች ስንሆን ዩሱፍና ወንድሙ ወደ አባታችን ከኛ ይበልጥ የተወደዱ ናቸው። አባታችን በግልጽ ስህተት ውስጥ ነው። ዩሱፍን ግደሉ
ወይም በሩቅ ምድር ላይ ጣሉት። የአባታችሁ ፊት ለእናንተ የግል ይሆናልና ከእርሱም በኋላ መልካም ሕዝቦች ትሆናላችሁና ተባባሉ። ከእነርሱ አንዱ ተናጋሪ ዩሱፍን አትግደሉ፣ ግን በጉድጓዱ አዘቅት ጨለማ ውስጥ ጣሉት፣ ከተጓዦቹም አንዱ ያነሷልና ሰሪዎች ብትሆኑ በዚሁ ተብቃቁ አላቸው። ዩሱፍን ምን እናርገው የሚለው ጭቅጭቃቸው ቢቀጥልም ከታላቃቸው ይሁዳ የተሻለ ሐሳብ ስላልተገኘ ንግደለው የሚለው ሐሳብ ተሽሮ የይሁዳ ሐሳብ በመካከላቸው ተቀባይነት አገኘ። ከዚህ በመቀጠል ለእነርሱ እጅግ ፈታኝ የሚሆንባቸው አባታቸው ያዕቆብን አሳምነው እነርሱ ጋር ዩሱፍን መውሰድ ነው። አባታቸውን ከርቀት ባዩት ጊዜ ታይቶ በማይታወቅ ፈገግታ ቀረቡትና ሰላምታ ቀረቡለት። ከመካከላቸውም አንዱ አባታችን ሆይ እኛን በዩሱፍ ላይ ለምንድን ነው ማታምነን? እኛ እኮ ለእርሱ መልካም አሳቢዎች ነን። ራሱን እንዲያዝናና እንዲጫወትም ነገ ወደ እኛ አብረህ ላከው። በእርግጥም እኛ ለእርሱ እንጠነቀቅለታለን አሉት። ያዕቆብም ረጋ ባለ መልኩ እናንተ እሱን ይዛችሁት መሄዳችሁ እኔም በጣም ያሳዝነኛል። ከዚህ በተጨማሪ ከእርሱ ተዘናግታችሁ ሳላችሁ ተኩላ ይበለዋል ብዬ እፈራለሁ አላቸው። በዚህ ጊዜ እነርሱ እየሳቁ እኛ እንደዚህ ጠንካራ ሆነን ሳለን እርሱም መጠበቅ አቅቶን ተኩላ ከበላውማ እኛ በእርግጥ ከከሳሪዎቹ ነን አሉ። ያዕቁብ ዓለይሂ ሰላም የልጆቹ ነገር ባይጥማቸውም ጉትጎታቸው ስለበዛባቸው ቅር እያላቸውም ቢሆን እሺ አሉ። በአባታቸው ይሁንታ ክፉኛ በመደሰት አባታቸውን ስለፈቀዱላቸው አመሰገኑ። ከቤታቸውም ዩሱፍን ይዘው ከወጡ በኋላ በጎቻቸውን አሰማርተው እንዳቀዱት ውሃ እንጠጣ በሚል የውሸት ምክንያት ወደ ጉድጓዱ ሄዱ። ከመካከላቸው አንደኛውም ክንዶቹን ወደ ዩሱፍ በማስጠጋት ጥብቅ አድርጎ ያዘው። በዚህ ጊዜ ዩሱፍ የአቅሙን ሁላ ተጠቅሞ ለማምለጥ ሲሞክር ሌሎቹ ወንድሞቹ ከላይም ከታችም ያዙት። ከመካከላቸው አንዱ የዩሱፍን ቀሚስ አውልቆ ጣለው። ሌሎቹም ዩሱፍን ወደ ጉድጓዱ ለማስገባት ትግል ጀመሩ። የዩሱፍን የድረሱልኝ ዋይታ ማንም ሊሰማ አልተቻለውም። ጨካኞቹም ወንድሞቹ ልባቸው እዝነት የሚባለውን ነገር አያውቅም ነበር። ዩሱፍ ወደ ጨዋማውና ሩቁ ጉድጓድ በገባ ጊዜ አላህ ደህንነቱ በተጠበቀ ቦታ ላይ ስላለ መፍራት እንደሌለበትና የሆነ ጊዜ ላይ ወንድሞቹ እንደሚያገኛቸውም በወህይ መልኩ ገለጠለት። ዩሱፍ ወደ ጉድጓዱ በተወረወረ ጊዜ ጉድጓዱ ውስጥ ውሃ ስለነበረ የዩሱፍ አካል ሳይጎዳ ውሃው ላይ ተንሳፈፈ። ወንድሞቹም ሰው በማይኖርበት ጉድጓድ ውስጥ ትተውት ሄዱ። ከዚህ በመቀጠል ከሚጠብቋቸው በጎች አንዷን አርደው የዩሱፍ ቀሚስ ላይ ደሟን ቀቡት። ከመካከላቸውም አንዱ ይህንን ድርጊታቸውን በሚስጥርነት ለመጠበቅ መሐላ መፈጸም እንዳለባቸው ተናገረ። እነርሱም መሐላውን ፈጸሙ። ቀኑ በደንብ ሲጨልምም እያለቀሱ ወደ አባታቸው መጡት። ጊዜው ድቅድቅ ያለ ጨለማ ሲሆን የ10 ወንዶች ለቅሶ ይሰማል። ልጆቹም ወደ ቤታቸው ሲገቡ አባታቸው ቤት ቁጭ ብሏል። የቀኑ ጨለማነት ልባቸው ውስጥ ያለውን ጨለማ ሊሸፍን ሲቀርብ በውሸታቸው ውስጥ ያለው ጨለማ ደግሞ ሊወጣ ይታገላል። ያዕቁብ በድንጋጤ ለምንድን ነው እንደዚህ የምታለቅሱት? በመንጋዎቹ ላይ የተፈጠረ ነገር አለ እንዴ? አሉ። እነርሱም እያለቀሱ አባታችን ሆይ እኛ ለሩጫና ለውርወራ ልንሽቀዳደም ሄድን። ዩሱፍንም ዕቃችን ዘንድ ተው ነው። ወዲያው ተኩላም በለው። አንተ እውነተኞች ብንሆንም የምታምነን አይደለህም አሉ። በቀሚሱም ላይ የውሸትን ደም አመጡ። ወደ ያዕቁብ ልብ ጥልቅ ወደታች ስንገባ ልባቸው ውዱ ልጃቸው በሕይወት እንዳለና ሌሎቹ ልጆቻቸው ይዋሹ እንደሆነ ይነግራቸዋል። በእጆቻቸው የያዙትን በውሸት ደም የተለወሰ ቀሚስ በመቀበልም ዘረጉት። እንዲህም አሉ፣ ምን አይነት አዛኝ ተኩላ ነው ልጄን ያገኘው? ልብሱን እንኳን ሳይቀድ ነው እንዴ በላው አሉ። ይህንን በሰሙ ጊዜ ፊታቸው ከድንጋጤያቸው የተነሳ ተቀያየረ። ነገር ግን ሁሉም እውነት እየተናገሩ እንደሆነ በመናገር መሐላ ገቡ። ልባቸው የተሰበረው ያዕቁብም ታዲያ እንባቸው እንደ ጎርፍ እየወረደ አይደለም፣ ነፍሶቻችሁ ውሸት ነገርን ለእናንተ ሸለሙላችሁ። ስለዚህ መልካም ትዕግስትን ማድረግ አለብኝ። በምትሉትም ነገር ላይ መታገዣው አላህ ብቻ ነው አሉ። በሰፊው በረሃ ላይ እጅግ ረዥም የሆነ የግመል ቅፍለት ይታያል። በተጨማሪም ፈረሶችና ብዙ ሰዎች አብረዋቸው ይታያሉ። ነገሩ ወደ ግብፅ የሚጓዙ ነጋዴዎች ቅፍለት ነው። ወደ ጉድጓዱ ሲቃረቡ
ጉድጓድ ውስጥ ያለው ውሃ ጨዋማ እንደሆነ ቢያውቁም ጥሙ ስለበረታባቸው ለመሞከር ወደ ውሃው ተጠጉ። ከመካከላቸውም አንዱ ወደ ጉድጓዱ ባልዲውን ወረወረ። ባልዲው የጉድጓዱን ጎንና ጎን ሲመታ ዩሱፍ ምን መጣብኝ ብሎ ተደናገጠ። እቃው ወደ እርሱ ሲቀርብም ዩሱፍ ያለማመንታት ባልዲዋ ላይ ተፈናጠጠ። ነገር ግን ሰውየው ለመሳብ ሲሞክር ያልተለመደ ክብደት አጋጠመው። በነገሩ የተደናገረው ሰውዬ ምን አይነት ነገር ነው እያለ መሳቡን ቀጠለ። ባልዲውም ወደ እርሱ ሲቀርብ ነገሩን ለማየት ቁልቁል ወደ ጉድጓዱ ተመለከተ። ሁኔታው ሰውየውን ስላስደነገጠው ባልዲውን ጥብቅ አድርጎ በመያዝ ለጓደኞቹ እየጮኸ የምስራች ወጣት ልጅ አገኘሁ፣ ሰዎች ሆይ ኑ እርዱኝ አለ። ጓደኞቹም እየሮጡ በመምጣት ገመዱ የያዘውን እንግዳ ነገር ለማውጣት መታገል ጀመሩ። ከወጡት በኋላም ፊት ለፊታቸው ፊቱ እንደ መልአክ የሚያበራ ቆንጆ ልጅ ፈገግ እያለ ቆመ። በመልኩ ቢማረኩም ያመልጠናል ብለው ስለፈሩ እግሩንና እጁን በገመድ ጥፍር አድርገው አሰሩት። ከሚወዳት ሀገሩ ከነዓንም ሩቅ ወደ ሆነችው ግብፅ ከፍለቱ ጋር እንደ ሸቀጥ አድርገው ወሰዱት። ግብፅ እንደደረሰም በሁሉም የግብፅ ከተሞች ውስጥ ባልተለመደ መልኩ ሸበላና ጤነኛ የሆነ ልጅ የባሪያ ገበያ ላይ እንደሚገኝ ተሰራጨ። በመቶዎች የሚቆጠሩ ሰዎችም እሱን ለመግዛት በገበያው ላይ ተገኙ። ዩሱፍን ለመግዛት ፉክክር ላይ የሚገኙት ሰዎች አንዳቸውን በዋጋ ለመብለጥና ዩሱፍን የራሳቸው ለማድረግ እየተሽቀዳደሙ ነው። በድንገት ግን የግብፅ የበላይ ሚኒስቴር የሆነው አዚዝ የሁሉንም ተወዳዳሪዎች ዋጋ በሚያረክስ ገንዘብ ዩሱፍን የራሱ አደረገው። ሚኒስትሩም ልጅ መውለድ ስላልቻሉ ለሚስቱ መኖሪያውን አክብሪ፣ ልጅ አድርጋልን ይዞ ይከጀላልና ብሎ አዘዛት። ከዚህም በተጨማሪ ዩሱፍን ታማኝ እንደሆነና ጸባዩን ካሳመረ ማንም እዚህ በመጥፎ የሚነካው እንደሌለ ነገረው። ዩሱፍም ፈገግ እያለ ታማኝ እንደሚሆን ቃል ገባ። ከጥቂት ጊዜያት በኋላም ዩሱፍ የአዚዝ ሚስት የግል አማካሪ ሆኖ ተሾመ። ዩሱፍ በባህሪው ታዛዥ፣ ትሁትና ሲያዩት ደስ የሚል ስለነበረ የሁሉንም ሰው ልብ በቀላሉ ማሸነፍ ችሎ ነበር። የዩሱፍ ውበት የከተማዋ ወሬ ሆነ። የከተማዋ ሰዎችም እንደ ውበት ምሳሌ ስለወሰዱት የተለያዩ ግጥሞችን ስለ እርሱ መግጠም ጀመሩ። ቀናትን ዓመታትን እየወለዱ ሄዱ። ዩሱፍም አሁን ትልቅ ሰው ሆኗል። የቤቱን ባለቤት የዩሱፍን ማራኪ ባህሪ በተመለከተ ጊዜ የራሱ አማካሪ በማድረግ አከበረው፣ እንደ ልጁም ተንከባከበው። ነገር ግን በዩሱፍ መልክና ስብዕና እጅጉን የተማረከችው የአዚዝ ሚስት ዩሱፍን ቀን ከቀን በፍቅር ስሜት መያዝ ጀመረች። እርሱ ጋር የማውራት እርሱን የማዳመጥና እርሱ ጋር የመሆን ፍላጎቷ ከቀን ወደ ቀን እየጨመረ መጣ። በሱ ፍቅር የተነሳም ብዙ ሌሊቶችን ያለ እንቅልፍ አሳለፈች። ለእርሷ ሊሆን ከማይችል ሰው ጋር እጅግ ቅርብ መሆኗ ለእርሷ በጣም አሳማሚ ነበር። ቢሆንም ግን እርሷን ብትሆን በከተማዋ ላይ ያሉ ማንኛውንም ወንድ ማማለል የምትችል ቆንጆ ሴት ነበረች። የሴትየቷ ፍቅር ከቀን ወደ ቀን እየጨመረ ስለመጣ አሁን ላይ ራሷን መቆጣጠር የማትችልበት ደረጃ ላይ ደርሳለች። የዩሱፍም ቁንጅና በከተማዋ የቀን ተቀን ወሬ ሆኖ ቀጥሏል።